ጀርመን አደጋ ውስጥ ናት። ሰሞኑን በመሪዎቿ አስተውሎት ጉድለት በድቦቹ ጥርስ ውስጥ ገብታለች። ድብ የሩሲያኖቹ ቅጽል ስም ነው። ጀርመን ለደህንነቷና መረጋጋቷ አስጊ የሆኑ በርካታ ፈተናዎች ከፊቷ ተደቅነዋል። እዚህም አደጋዎች መካከል ሽብርተኝነት፣ የኢኮኖሚ ድቀትና የሩሲያ ዩክሬን ጦርነት ከፍ ያለውን የጸጥታ አደጋ ደቅነዋል። በተጨማሪም የአፍዲ ፓርቲ የዲሞክራሲ ጠንቅ ነው በሚል ተፈርጇል። ዝርዝር ማብራሪያውን እነሆ። አሸባሪዎች በጀርመን ጥቃት ፈጽመዋል እና አሁንም ስጋት ፈጥረዋል። የመጓጓዣ የውጭ ዜጎች የሚዘዋወሩበትና ሌሎች ቦታዎችን ኢላማ አድርገዋል። ጥቃቶቹ በማንኛውም ጊዜ በማንኛውም ቦታ ሊከሰቱ እንደሚችሉ ጥናቶች አረጋግጠዋል። ሁለተኛ የኢኮኖሚ መቀዛቀዝ ነው። በአውሮፓ ህብረት ውስጥ ጀርመን ብቸኛዋ ለሁለት ዓመታት የኢኮኖሚ ውድቀት እያስተናገደች ያለች ሀገር ናት። በተለይም የ2024 ዓመተ ምህረት ከሁሉም በበለጠ ከፍተኛ የኢኮኖሚ ቀውስ አስከትሎ ብዙ ኩባንያዎቿን አዘግተውባታል። ሶስተኛ ከፍ ያለው የደህንነት ስጋት በዩክሬን ላይ ያለው ጦርነት ነው። በጀርመን ውስጥ ሳይበር ጥቃትና ጣልቃ ገብነት አደጋ ጨምሯል። የኖርዌጅ ጋዝ ቧንቧዎች መበላሸት ለጀርመኖች የማንቂያ ደወል ሆኗል። ለዩክሬን የረጅም ርቀት የጦር መሳሪያዎች በማቅረብ ረገድ ጀርመን የምትጫወተው ሚና ከሩሲያ በተደጋጋሚ ማስጠንቀቂያ ተሰጥቷታል። ሩሲያ በዩክሬን ላይ የከፈተችው የጥቃት በጀርመን ያለውን የጸጥታ ሁኔታ ለውጦታል። ሳይበር ጥቃቶች የሚያስከትለው አደጋ እጅግ ጨምሯል። የሩሲያ ደህንነት ተቋም አጉሊ መነጽሩን ጀርመን ላይ ተክሎ እያነጣጠረ ነው። ለዩክሬን ረጅም ርቀት የጦር መሳሪያዎችን በማቅረብ ረገድ ጀርመን የምትጫወተውን ሚና ከሩሲያ በተደጋጋሚ ማስጠንቀቂያ ተሰጥቷታል። ሩሲያ በዩክሬን ላይ የከፈተችው ጥቃት ጦርነት በጀርመን ያለውን የጸጥታ ሁኔታ ለውጦታል። የሳይበር ጥቃቶች የሚያስከትለው አደጋ እጅግ ጨምሯል። የሩሲያ የደህንነት ተቋም አጉሊ መነጽሩን ጀርመን ላይ ተክሎ እየተቆጣጠራት ይገኛል። አራተኛው የናዚ አስተሳሰብ አለው የሚባለው የአፍዲ ፓርቲ መነሳት ነው። አንዳንዶቹ አፍዲ ፓርቲ በቀኝ ጽንፈኝነት ምክንያት የዲሞክራሲ ጠንቅ አድርገው ይመለከቱታል። በ2013 የተመሰረተው የቀኝ ክንፍ የጀርመን የፖለቲካ ፓርቲ በዩሮዞን ዕዳ ቀውስ ምክንያት የተቋቋመ ነው። በጀርመን ብሔርተኝነትና እስላምፎቢያ ላይ የተመሰረተ ይህ ፓርቲ ለጀርመንና ለዓለም አደጋ ነው ይሉታል።